በቃ እኔ የሚረዳ ሰው ነው ያጣሁት። ማንም ሰው አይረዳኝም እንዴ። እሺ ማን ነው እሺ የሚረዳኝ? ምን ማድረግ አለብኝ እንዴ? እኔ ወንድሜን አላገዝኩም ግን እኔ እንዲታረቁ ብቻ ነው የኔ ሐሳብ። አግማጣውን ዋሰ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እዚህ በሆን ነው የሚሻለኝ። ብቸኝነት ኖሮ ነው የሚሻለኝ። ከሁሉም ሰው ርቄ ብኖር ነው የሚሻለኝ። ምንም ሰርቼ ባለጌ እባካችሁን ናሂም እባክህ ወደ ራስህ ተመልሰህ እባክህ ወይን ከልብ ይቅርታ ጠይቃት። ወደ ቀደሙ ወደሚያስቀናው ፍቅራችሁ ተመለሱ። ወይም እባክሽ ይሄን ያህል አትጨክኝበት። ላሳለፋችሁ አሪፍ የፍቅር ጊዜ ብለሽ ጎዳና ሰላም እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን እኔ ደህና ነኝ። በእንደዚህ አይነት ቪዲዮ አይታችሁኝ አታውቁም። አዎ እኔም ስላላስቻለኝ ነው ዛሬ በእንደዚህ አይነት ቪዲዮ ለእናንተ ለመጣላችሁ የቻልኩት ማለት ነው። ምክንያቱም በእንደዚህ አይነት ጉዳይ መግባት አልፈለኩም ነበር፣ ግን ደግሞ አንዳንድ ያፈነገጡ ነገሮችን እያየው ማለፍም አልቻልኩም። ቤተሰብ ስለናሂ እንዲህ ነው ምናምን ማለት አልፈልግም ለእናንተ። እነሱ ላይ እየተፈጠረባቸው ባለው ነገር ማናችንም ደስተኞች አይደለንም። በናሂ ሁላችንም አዝነንበታል። ልትወድ ተቃርባ እንደዚህ አይነት ነገር መፈጠር አልነበረበትም። ግን ደግሞ በቃ በእነሱ ጉዳይ ገብተን እንደዚህ ነው ማለት አንፈልግም። ሁለቱ ሰላማዊ ህይወታቸውን እንዲቀጥሉ ነው ሁላችንም የምንፈልገው። ውብዬም ናሂም በቃ ከዚህ በፊት እንደነበራቸው ደስተኛ የሆነ ህይወት እንዲኖሩ ነው የምንፈልገው። ማናችንም እንዲለያዩ አንፈልግም እና ናሂም ያደረገው ያለው ነገር ትክክል እንዳልሆነ ገብቶት ለይቅርታ ብዙ ነገሮችን አድርጎ ነበር። ያው ግን እንዳሰበው ባይሆንለትም ማለት ነው ቤተሰብ ብቻ እንዳሰበው አልሆነለትም። አሁን ደግሞ እሱ እንትን ብቻ በጣም ከባድ ነው ቤተሰብ የነሱ ጉዳይ እና እኔ ናሂ ሆን ብሎ ውብዬን ለማስከፋት እንደዚህ ያደርጋል ብዬ አላምንም። ምክንያቱም ምን ያህል እንደሚወዳት እንደሚያፈቅራት ሁላችንም እናውቃለን፣ በሱ ዙሪያ ያለን ሰዎች ማለት ነው። እንደዚህ የምላችሁ ቤተሰብ ያጎቴ ልጅ ወንድሜ ምናምን ስለሆነ አይደለም፣ እሱን ለማገዝም ፈልጌ አይደለም። ምክንያቱም ውብዬም እህቴ ነች፣ ብዙ ነገር ያገናኘናል። የናሂ ሚስት እስከሆነች ድረስ ለኔም በጣም እህቴ ነች፣ በጣም ነው የምወዳትም እና ከሷ ወገንም ሆኜ ነገሮችን ለመርዳት ስለምፈልግ ነው እንደዚህ እያልኳቸው ያለሁት እና በሁለቱ ማይቀና ሰው የለም። አሁን ላይ እንደዚህ በመሆናቸው ሁላችንም አዝነናል። ብቻ ሰላሙን እንዲያመጣላቸው ነው የምመኘው። ውብዬም ሁሌም ከጎንሽ እንደሆንኩ ታውቂያለሽ እና ብቻ ለመውለድ በመቅረቢያ ጊዜሽ ልትወልጂ እንደዚህ ከጫፍ ደርሰሽ እንደዚህ ሁሉ ነገር ባይፈጠር በጣም ደስ ይለኝ ነበር። ግን ደግሞ በቃ ያሳለፋችሁትን መልካሙን ጊዜ አስባችሁ እባካችሁ ብቻ ይሄንን ነገር አትጡት እላለሁ እና እያየው ነበር ዳጊም እያደረገ ያለው ነገር ምንም ልክ አይደለም። በጣም የባለጌ ስራ ነው እየሰራ ያለው ማለት ነው። በእርግጥ ለናሂ በመደገፉ ምንም የምለው ነገር የለኝም። ግን ደግሞ ውብዬም እህታችን ነች እና ከቤትም ወጥቶ አልጋ ይዞ ምናምን እየኖረ ነው ማለት ይሄንን ነገር ሳይ ነው ማለፍ ያልቻልኩት ቤተሰብ። ምክንያቱም በጣም ብዙ ነገር የሚጠበቅበት ልጅ ነው። አይኔ እያየ ከቤት ተጣልቶ ወጥቶ ቤት ተከራይቶ ሲኖር አይቺ ዝም ማለት አልችልም። ምክንያቱም እንደ ታናሽ ወንድም እንደ ታላቅ ወንድም ስለሆነ ቀረቤታችን የመቆጣት ኃላፊነቱ አለብኝ ማለት ነው እና ያለበት ድረስ መጥቻለሁ። በጸባይ ላናግረው ሞክራለሁ። ይሰማኝ ከሆነ ወደ ቤት ልወስደው፣ ግን አልሰማም የሚል ከሆነ ጆሮን ይዤም ቢሆን ወደ ቤት አስገባዋለሁ ማለት ነው። ምክንያቱም ፈለ በጣም ነው ያዘነችበት ናሂን ሳትል እሱ ደግሞ በዚህ በኩል ከቤት መውጣቱ ምንም ልክ ያልሆነ ስራ ነው። በጣም ልጅ ነው እንደዚህ ለማድረግ አልደረሰም። በእርግጥ ያው ተሰምቶት ነው። እኔም በጣም ሁላችንም በጣም ተሰምቶናል፣ አዝነንበታል። ግን ደግሞ በቃ ቤተሰብ ይሄ ነገር መፈጠር የለበትም። ማሞም ማዘን የለበትም። ምክንያቱም ሰው ማንም ቤት ውስጥ ማንም ሰው የለም።
ሄሉም የለችም እንደምታውቁት አዲስ አበባ ነው ያለችው። ናሂም እንደዛው እና ማንንም ሰው ሳይኖር ቤቱን ወጥቶ እሱ ደግሞ እዚህ መኖር አይችልም። ለነ ውብዬ ሰላም ሲባል ውብዬና ናሂ ሰላም እስኪሆን ድረስ እዚህ ቆያለሁ ነው ያለው እና እሱ ደግሞ በፍጹም እንደዛ ማድረግ አይችልም። ቤተሰብ ከጎናቸው ብንሆን ማናችንም አንጠላም ማለት ለናሂም ለውብዬም ለነሱ ለትዳራቸው ብቻ የሚቻለንን ብዙ ነገር ብናደርግ አንጠላም። ግን አንዳንዴ ማድረግ ማንችላቸው ነገሮች ሲሆኑ ማድረግ ማንችለው ነገር ሲሆን በቃ መጸለይ ነው ያለብን አይደል? እኛ እዚህ ነው ያለነው፣ እነሱ ደግሞ እዛ ናቸው ያሉት። ለነሱ ለትዳራቸው ሰላሙን እንዲያመጣላቸው ከጎናቸው እየሆንን በጸሎታችን ነው ልናግዛቸው የምንችለው። እሱ ደግሞ እዚህ ሆኖ እንትን ማለት አልቻለም እና እኔ በጣም አዝኛለሁ ቤተሰብ፣ እነሱ እንደዚህ በመሆናቸው ማለት ነው። ከምነግራችሁ በላይ ነው ያዘንኩት። እዚህ መጥቼ እንደዚህ ብዬ ለእናንተ ማሳየት አልፈለኩም። ግን እርግጠኛ ነኝ ናሂም ሁሉ ነገር ገብቶት ወደ ራሱ ሲመለስ ውብዬን ከልቡ እንደው ሊቀታል ሊጠይቃትን ፈልጎ ብዙ ነገሮችን አዘጋጅቷል። ያው እንዳሰበው ስላልሆነለት ነው እንጂ እሱ ነገሮችን ለማስተካከል እየሞከረ ነው ያለው። ውብዬም እባክሽን ያጠፋውን ጥፋቱን ሳታይ ማለት እንደ ጥፋት አጥፍቷል፣ ግን ደግሞ ላሳለፋችሁት ለመልካሙ ጊዜ ለአሪፉን ጊዜ በማሰብ እባክሽን ይቅርታ አድርጊለት። እናውቃለን ብቻ እናንተ ተፋቅራችሁ ብዙ ነገሮችን አሳይታችሁናል። ለብዙ ሰው አራያ የምትሆኑ አይነት ሰዎች ናችሁ። እግዚአብሔር ይመስገን። እናንተንም ትዳራችሁንም በልጅ ባርኳችኋል። እግዚአብሔር ማለት ባባዬን የመሰለ ልጅ አላችሁ። እንደገና አሁን የምትመጣም ሴት ልጅ አለች እና ያንንም በማሰብ እናንተ እባካችሁ የምትወዱት ልጅ ተለያይተው እንዲያድጉ አታድርጉ እባክሽ ነው ይሄ እና ከዚህ በላይ ብዙ ነገር ባላችሁ ደስ ይለኛል ቤተሰብ። ምክንያቱም ጥሩ አይመጣም እና ዳጊ በጣም የባለጌ ስራ ነው እየሰራ ያለው። ከቤት መውጣት ማለት በዚህ ሰዓት ምን ማለት ነው ቤተሰብ? በፍጹም ነው እኔ ማልቀበለው እና ፈትለም በጣም አዝናበታለች እና እንደምንም አድርጌ ይዤው ሄጄ ቤትም ያለውን ነገር ቢያንስ እዛ ሰላም እንዳልሆነ ሁላችንም እናውቃለን፣ ግን እዚህም ሰላም መሆን አለባቸው። ዳጊም ወደ ቤት መመለስ አለበት። ወደደም ጠላም ወደ ቤት ደግሞ ይመለሳታል። በሱ ጉዳይ ማንም ሰው ማዘን የለበትም አይደል እንዴ? ሰው ጉዳይ ማዘን የለበትም። አልደወልኩለትም፣ እዚህ እንዳለ ተነግሮኛል በእርግጥ እና ቀጥ ያለበት ድረስ ገብቼ ይዞ የምወጣ ይሆናል። ቤተሰብ እናንተንም ከልብ ይቅርታ ለተፈጠረው ነገር በጣም አዝኛለሁ እና ብቻ ቤተሰብ እስከ መጨረሻው ድረስ ተከታተሉን። የሚፈጠረው ነገር አብረን እናያለን። ፈጣሪ ሰላሙን በእኛ ቤተሰብ ያወርድልን እላለሁ። ብቻ እስከ መጨረሻው ድረስ ተከታተሉን ቤተሰብ። እሺ እና ውድ ቤተሰቦቼ በድጋሚ ተመልሼ መጥቻለሁ እና ያለበት ክፍል ድረስ ደርሻለሁ። እስኪ ብቻ የሚፈጠረው ነገር አብረን እናያለን። የትም እንዳትሄዱ። አንተ ተጋድሞልኛል። አተ ትጋደማለህ። ተነስ ትጋደምልኛል እንዴ? ተነስ። ደህና ስራ እንደሰራ ነገር ተነስ። አንተን እኮ ነው አሰማም። ተነስ። ደግሞ ደህና ስራ እንደሰራ ነገር ትጋደማለህ አይደል? ምንድነው እንደዚህ መዝረክረክ? ተነስ እስኪ ቁጭ በል። ና በስነ ስርዓት ቁጭ በል። ሳትናገር አይደል አንተ ከቤት ወጣ? ተጠጋ እዚህ ጋር ሂድና ታጥበና እንግዲህ ምንም ማለት አልችልም። በዚህ ልክ ይሆናል ብዬ አላሰብኩም እና በጣም አዝኛለሁ እንደዚህ በመሆኑ። እኔ እንጃ ማመን ያልቻልኩት ማለት ሲቆይ ሲመጣ ብቻ
ተቀመጥ እዚህ ጋር ተመልሰህ ልተኛ ነው እንዴ? ምን ማድረግ ነው? ምን ማድረግ ነው? ያወክ ነው የመሰለህ? በጣም ትልቅ ሰው የሆንኩ ነው የመሰለህ? ቤት ሻንጣኝ ይዘህ ስለወጣ እንተ ለምዶሽ የምታስቀርጸው የምፈልጌው ነው። ሁሉም ሰው ይሄንን ነገር ማየት አለበት። አንተ በቃ አሁን ደረስክ አይደል? ምን ማድረግ ነው? እሺ ምን መሰለህ ያንተ እንደዚህ መሆን እዛ ያለው ነገር መቀየር የሚችል ይመስለኛል። አንተ ከቤት መውጣት እዛ ሰላም ያደርጋቸው ይመስላል። ለምንድን ነው ነገሮችን ቆም ብለህ የማታስበው? ፈትለን ለምን እንደዚህ እንድትናደር ታደርጋታለህ? ለማሙ አታስብም እንዴ አንተ? ቤት ማን አለ? ሄሎ አለች፣ ናሂ አለ። አንተ ብቻ እኮ ነው ያለው ቤቱ አባወራ። ገብቶሃል? የሆነ ነገር በተፈጠረ ቁጥር እንደዚህ ሻንጣን ይዘህ መውጣት አለብህ እንዴ አንተ? እሺ ምንድን ነው ሀሳብህን ንገረኝ እስኪ ቢያንስ እኔ አንተን ብረዳ። ለምንድን ነው እንደዚህ ያደረግከው? ምክንያቱም ቤት ውስጥ ሰላም የለም፣ ምንም ሰላም የለም። በናሂ ኬዝ እኔ ምንም ደስ አላለኝም። በቃ እንደዚህ እንዲፈጠር አልፈለኩም ነበር፣ ተፈጠረ። እኔ ናሂንም እየወገንኩ አይደለም እያገዝኩም አይደለም፣ ግን ፈትለ የምታስበው ናሂን እንዳገዝኩት ነው። ምን እንደሆነች አላውቅም። በቃ ቤት ውስጥ ሰላም ስለሌለ በቃ እኔ ትንሽ ራሴንም ላረጋጋ ብቸኝነት ወጥተህ ነው ከቤት ወጥተህ ነው ራስህን የምታረጋጋው? ትንሽ ጊዜ ነው። አንተ ውብዬም እኮ እህታችን ናት አይደል እንዴ? ናሂ ሁላችንም ስህተት እንደሰራ እኮ እናውቃለን። ግን ደግሞ በቃ ለነሱ ትዳር ሰላም እንዲሆኑ እኛ መጸለይ ነው እንጂ ያለብን አንተ ራሴን ላረጋጋ ብለህ ከቤት መውጣት ነው ያለብህ። ፈትለም እንደምታስበው ራስህን ብቻ ነው የምታየው። ቆይ ነገርኛ ቀና ብለህ አውራ። ይሄን ያህል የሚቆጣ ሰው አታል ማለት ነው አንተ? ይሄን ያህል ነው የቀበጥከው? ይሄ እኮ መቅበጥ እኮ እና ምንድን ነው የታዲያ ምንድን ነው መቅበጥ? ካልሆነ ምንድን ነው ሻንጣን ይዘህ ከቤት የሚያስወጣ ነገር? ተቆጫጣህ አይደል? ናሂ አሁን አንተ ከቤት መውጣት እነፈለ ማሞን ጥለህ ከቤት መውጣት የሚያስደስተው ነው የሚመስልህ? ለነሱ ሰላም መሆን ያንተ እንደዚህ ማድረግ ትልቅ አስተዋጽኦ የሚወጣ ነው የሚመስልህ? አውራ እንጂ አንተ አውራ፣ ተናገር። አቦዬ ምን መሰለህ? እሺ እኔ እናቴንም አባቴንም አሳዝኛለሁ። ብዙ ሰው በእኔ አዝኗል ከቤት መውጣቴ። ግን ምክንያት ስላለኝ ከቤት የወጣሁት ትንሽ ጊዜ ነው። ምክንያቱም እስከምናገር ትንሽ ጊዜ ብቻ ጠብቅ። ትንሽ ጊዜ አሁንም እዚህ ልትቆይ? ለትንሽ ጊዜ እዚህ እቆያለሁ። አታፍርም? አንተን እኮ ነው ቤት ሁሉንም ሰው ጥለህ እዚህ እቆያለሁ ስትል አታፍርም አንተ? ለምን አንደኛህን ጠቅልለህ አትወጣም? እኔን ዛሬ ለመጠየቅ ነው መጣሁ ወይስ እንደዚህ ልቆጣ ነው የመጣሁት? ልጠይቅህ አንተ ልጠይቅህ ታማሚ ነህ? ልጠይቅህ ነው የመጣው? ከቤት በድፍረት ከቤት ሻንጣን ይዘህ ወጥተህ አንተ ልጠይቅህ እመጣለሁ? ቤትን ልመርቅልህ ነው የመጣው? ያውም አልጋ ይዘህ አንተ እዚህ ስትቆይ ትንሽ አታፍርም እንደ አንተ? እንዴት ላስረዳክ? እንዴት ብታስረዳኝ ልክ ያልሆነ ነገር ነው እያደረግህ ያለው። ገብቶሃል? አንተ አልገባህም። እኔ የማደርገው ነገር ትክክል ነኝ አቦዬ። በምንድን ነው እንዴት ነው ትክክል የሆንከው? እሺ ንገረኝና እኔም ልረዳ። እሺ ቢያንስ በቃ እኔ የሚረዳ ሰው ነው ያጣሁት። ማንም ሰው አይረዳኝም እንዴ። እሺ ማን ነው እሺ የሚረዳኝ? ምን ማድረግ አለብኝ እንዴ? እኔ ወንድሜን አገዝኩ አላገዝኩም? ግን እኔ እንዲታረቁ ብቻ ነው የኔ ሀሳብ። ሁላችንም እኮ እንዲታረቁ ነው የምንፈልገው አይደል እንዴ? ግን በላ የምታስበው ናሂን እኔ ያገዝኩ ብዬ ጋር ወደዚህ አጣላችኝ እንዴ? እኔ እንደዚህ አይነት ነገር አልፈልግም፣ እንዲጣሉም አልፈልግም። እኔ ናሂንም የወገንኩ አይደለም። በቃ እንዲታረቁ ብቻ ነው የኔ ሀሳብ። አሁንም መቼም እየሄድክበት ያለው መንገድ እኮ ትክክል አይደለም። ሁላችንም እንዲታረቁ እንፈልጋለን አይደል እንዴ? ለውብዬ ማሰብ አለብህ። ገብቶሃል? ውብዬ ለእኛ እንደ እህታችን ነች አይደለች? ዋሻው እህታችን ማለት አይደለችም ውብዬ? ናሂ እያደረገ ያለው ነገር ልክ ነው። በእርግጥ አውቆ ሆን ብሎ ውብዬ እንደማያስከፋ ሁላችንም እናውቃለን። ግን ደግሞ ውብዬ አዝናለች። በተለይ ደግሞ ለመውደድ በቀረበችበት በዚህ ሰዓት እንደዚህ መሆን የለባትም አይደል እንዴ? አዎ እሱማ ልክ ናሂም አጥፍቷል። ግን እኔ ጀስት ስመጣ ሚዲያ ላይ ውብዬ ናሂም በዚህ ሁኔታ እንድታሳስረው አልፈለኩም። ግን እሷ ፈትለም ያሰበችው
ተመልካች የሚያስበው በሌላ መንገድ ነው። እኔን ያሰበኝ ናሂን እየወገንኩ ናሂን እያገዝኩ እኔ ለምን አግዛለሁ? ማናችንም ብንሆን እኮ ናሂን እንድታሰር ፈልጋል ናት አይደለችም። በጣም ወዳት እህቴ ናት። ማናችንም እኮ ናሂን እንድታሰር አንፈልግም አይደል እንዴ? ቆይ አሰረችው እኮ ግን በቃ አልፏል። ሁሉም ነገር ያልፋል፣ አልፏል፣ ተፈቷል። ናሂም ግን እኔ ጀስት እዛ ጋር ስመጣ ውብዬ ናሂን በዚህ ሁኔታ በዚህ መልኩ እንድታደርገው ስላልፈለኩ ብቻ ነው። ግን እንዲጣሉ እንዲለያዩ ምናምን አይደለም። በቃ ለዛ ነው ከቤት ወጣው። ሰላም የለም ቤት ውስጥ ምንም ሰላም የለም። አቡይ እንዴ እኔ ምን ማድረግ አለብኝ እንዴ? ሁሌ በቃ ሁሌ ቤት ውስጥ ምንም ሰላም ከሌለ ምን ያደርግልኛል? ቤት ውስጥ መቆየት ምን ያደርግልኛል? ምን ጥቅም አለ? ምን ማለት ነው? አንተ ቆይ ምንም ሰላም የለም። እሺ አንተ እንደዚህ በመሆኑ እኮ ምንም የምታመጣው ነገር የለም። አይ አቡይ እኔ ራሴ ብቻዬን ኖሬ ብቻህን ልሰቃይ እንደው እንዴት ምንም አድርጌ ሰርቼ ብቻዬን እኖራለሁ። አንተ ታስፈልገናለህ እኮ ምን ማለት ነው? ገና በዚህን ሰዓት ከቤት ወጥቼ እኖራለሁ ምናምን የምትለው ፈትልን አሳዝነው ነው ከቤት የምትወጣው? ፈትለ በአንተ አዛ አዝናብህ አሁን ነገሩ የምታደርገው ነገር እንኳን ምንም ነገር በረከት አይኖርልህም። ገብቷል? በአንተ ምክንያት እያለቀሰች ማሞ አዝኖ ደስታን ይሰጣል። አንተ እንኳን ንቃ እንጂ ነገሮችን ለማየት ሞክር። ታስፈልገናለህ እኮ ለኛ። የቀለለኝ ነበር አየሪ ባካይ ዳፍትቼ ዛሬ እንዴት ይውጣልኝ አየይ ወደ ውስጥ ያልክሼ እኔማ ናፋቂሽ አየይ በደውንም በጥላ አልደረበም ብዬ አየይ አልተው በነጠላ የቀለለኝ ነበር አየይ ባካይ ዳፍትቼ ዛሬ እንዴት ይውጣልኝ አየይ ወደ ውስጥ ያልክሼ መቼ ትመጣለሽ? እንደዚህ መሆኑ ለማናችንም አይጠቀምም። ገብቷል? አሁን አመጣጤ አንተን እንደዚህ እዚህ መጥቼ ያናግርህ ምናምን ነገር አይደለም። እቃን ታዘጋጃለህ፣ ቀጥ ብለህ ከዚህ ጋር አብረኸኝ ነው የምትሄደው። የሰማኸኝ ነው አይደል? ይዤ ልሄድ ነው የመጣሁት። ለምንድን ነው የማይሆነው? እኔ የትም አልሄድም። የትም አትሄድም? የአንተን ፍቃድ ምናምን እኮ የጠየኩህ አይደለም። ተነስና ስትመጣ ይዘህ የመጣውን ነገር እያንዳንዱን ነገር ያዝ። አቡዬ አይሆንም፣ አይሆንም። እዚህ ልቆይ ትንሽ ጊዜ። አንተ እንዴት ነው እንደዚህ ቀበጥከው? ቆይ ይሄ እኮ መቅበጥ ጋር ዝም በል። ተነሳ አቡዬ፣ ተነስ። ስማኝሽ። አልሰማህም? ሰማሁ ብዙ ነገር አይደል? ምንም የሚይዛ የሚደፋ ነገር እስካሁን ምንም ነገር አልፈልግም። ቤት ብሄድም ምንም ነገር የሚለወጥ ነገር አይኖርም። እሺ አታስገባኝም ቤት። ለምን ደግሞ አታስገባ? ፈለን እኔ አናግራታለሁ። ገብቷል? አንተ ውጭ ሆና እኮ እሷ በሰላማዊ እንቅልፍ የምተኛ ነው እንደ ይመስልህ? ተነስ ና አቡዬ፣ ተነስ። እኔ ስማኝ መጀመሪያ ላይ ምንድን ነው የምሰማህ? ምንድን ነው እስቲ ንገረኝ። እኔ በጣም ነው ያዘንኩት። እኔም አዝኛለሁ። ሁላችንም አዝናለሁ። አንተ ብቻ አዘኑን ለምን አንተ ብቻ የምታደርገው? ቆይ ሁሉም ሰው አዝኗል። እንደዚህ እያደረግህ ደግሞ የባህስ እኮ ነው ያሳዘንክ ያለው። ገብቷል? እኔ ማንም የሚረዳኝ ሰው ከሌለ እኔ ምን አደርጋለሁ? ቤት ውስጥ ምን እሰራለሁ? ማንም የተረዳኝ አይደለም፣ የሚረዳኝም ሰው የለም። ምንድን ነው አንተ የምትፈልገው? ቆይ ናሂን ነው ብዬ ሰላም እንዲሆን አይደል የምትፈልገው? የሚረዳኝ ሰው ነው የምፈልገው። እኔ ናሂን እያገዝኩ አይደለም። በቃ እሺ፣ እኔ እንዲታረጉ ብቻ ነው። እኔ የሚረዳኝ ሰው ከሌለ ቤት ውስጥ አሁን ከቤት ስለወጣ የሚረዳ ሰው አገኘ ማለት ነው። ቤት ውስጥ ሆኜ ምን ሰላም አለ? ቤት ውስጥ እኮ ታስፈልጋለህ። ስለ ናሂ ሳስረዳ ማገዛት ነው የሚመስላል። እኔ ምን ላድርግ? ብዙ ሰው እንደዛ ነው የሚለኝ። እኔ ጀስት እንዲታረጉ ናሂ ያደረገው ነገር ጥፋት ነው፣ ግን ውብዬ እንድታሳስረው አልፈልግም። በቃ አለቀ። የውብዬን ስሜት ደግሞ አንተ አታውቅም አይደል እንዴ? ምን ተሰምቷት እንደዚህ ልታደርግ እንደምትችል ውብዬም እኮ እህታችን እኮ ነች። ምን ማለት ነው? ቆይ ውብዬ በጣም አዝና ተከፍታ ምናምን ነው ያደረገችው እንበል። ግን እኔ ጀስት እዛ ጋር ስመጣ ውብዬ ይቅርታ አድርጊለት በቃ እየለመንኳት ነው። ቢያንስ እንድታደርግ እንድታስፈታው እየለመንኳት ነው። ግን ያንን እንኳን ድጋፍ የሚያደርግ ሰው የለም። እኔን የሚረዳኝም ሰው የለም። እዚህ በሆን ነው የሚሻለኝ። ብቸኝነት ኖሮ ነው የሚሻለኝ። ከሁሉም ሰው ርቄ ብኖር የሚሻለኝ። ምንም ሰርቼ ባለጌ ኬት የለመድከው ነገር ነው ይሄ። የሆነ ነገር በተፈጠረ ቁጥር የሚረዳኝ ሰው የለም ብለህ ቤት ለቆ የሚያስወጣ ነገር ይህን እንዴት ተጨማለከው? ተነሳ። እኔ አሁን የአንተን ፍቃድ እኮ የጠየኩህ አይደለም እንድታደርግ እየነገርኩህ ነው። ገብቶሃል? እኔ የመሄድ ፍላጎት የለኝም። ስለ አንተ ፍላጎት ማን ጠየቀ? ሰውዬ አሰማም እንደ አንተ። እኔ እዚህ ተመችቶኛል አቡዬ። በቃ እኔ መሄድ ብፈልግ እኔ ራሴ ሄዳለሁ አቡዬ። በዚህ አይነት ነገር ላይ አትግባ። በቃ እኔ እንድረግ ነበር የፈለጉት። ይኸው ተነሱ ርቅ ያለው
ማን ነው አንተ እንድትርቅ የፈለገው? በቃ ቤት ውስጥ ማን ነው አንተ እንድትርቅ የፈለገው? ሁሉም ሰው በቃ አንድም ሰው የለኝም እኔ። ለዛ ቤት እንዲጥለህ ትወጣለህ። ይሄንን ነገር እኔ ወንድሜን አግዤ አይደለም አሁን ወንድምን ግን እኮ የሚመስለው እንደዛ እኮ ነው። ሰው የሚመስለውም ነገር እንደዛ ነው አይደለም። ያገዝኩ አይደለም። አንተ ማሞ ድንገት የሆነ ነገር ቢሆን ማን ነው ቤት ውስጥ ያለው? ቆይ ይሄን አታስብም እንዴ አንተ? ድንገት ቢያመው ማን ነው ቤት ውስጥ ያለው? ማን ነው እንትን የሚለው? ቤቱን ለቃ ይሄን ያህል እንድጠገቁ አንተ በእናትህ እንደዛ ከሆነ ትመጣለህ። ፈትለስ አንተ አታሳዝንም እንዴ አንተ? በዛ ስትል በዚህ ቤቱ ምን እንድትሆን ነው የምፈልገው? ቆይ አሁን የቀሉ ምናምን ተውና ይሄ እንትን በልና ተነስና ልብስ ለበስ ቀጥ ብለህ ትሄዳለህ። ከዚህ ተነስ አቡዬ ምናምን ተነስ ቃናን ነገር ሙሉ ነገር ይዘህ ትወጣለህ። ተነስ ጥጋበኛ ቶሎ በል ሻንጣን ሄደህ ፈለለ እግሯ ላይ ወድቀህ ይቅርታ ትጠይቃታለህ። እሺ እግሯ ላይ ወድቀህ ሰምተኛል አይደል? ምንም እሺ አይደለም። በቃ ሌላ ጊዜ ይሆናል። ፈትለን ሄደህ እግሯ ላይ ወድቀህ ይቅርታ ጠይቀህ ቤት ትመለሳለህ። ማንንም አታውቅም እንደዚህ ማድረግ። ተነስ ልብስን ቀይር። እንደውም አትቀይር። እንደዚህ ባለው ቃል ሰብስብና ትሄዳለህ። ምን ማለት ነው? አልሄድም። እኔ እዚህ እሆናለሁ። እዚህ ተመችቶኛል። አቦዬ እነግርሃለሁ። እኔ ራሴ ሄዳለሁ። ምን ነው የምትነግረኝ አንተ? በእናትህ ተነስ አቡዬ ተነስ። እሺ በለኛ። ለምን ደው ማሰማ? እሺ በለኛ። ሰብስብና እንሄዳለን። እኔ ምን ፍላጎት የለኝም። ለምንድን ነው ያዝ እንዴ? ምን ይቀር ነገር ያዝ። አንተ ጫማህን አድርግ። ይሄንንም ውሰድ። ቀጠሮ ወጣ። እኔ ቢያንስ አቡዬ እስኪ እኔ በፈልግ ነገር ዝም በል። አቡዬ አንዴ ብቻ ይልሽ። ምንድነው ብቻ የምትሆነው? ለምንድነው ብቻ የምትሆነው? ብቻ ይሉን አቡዬ። እሺ ከዛ ራሴ ያሳውቃለሁ። 5 ደቂቃ ነው የምሰጠው። 5 ደቂቃ ሰምተኛ አይደል? በ5 ደቂቃ ውስጥ ልብስን ለብሰህ እንድትወጣ። ቤተሰብ ምን እንደምላችሁ አላውቅም። ምንም እኔ ቤተሰብ በቃ ሰላሙን እንዲያመጣልን ብቻ ነው የምመኘው። ማለት እንዲህ መሆኑ ለማንም አይጠቅምም። በእርግጥ እሱም በጣም ተሰምቶታል፣ አዝኗል። እኛም ሁላችንም አንፈልግም ናሂ እንዲታሰር ማናችንም አንፈልግም። ግን ደግሞ እሱ የሄደበት መንገድ ለማንም መፍትሄ የሚያመጣ ነገር አይደለም እና ብቻ እባካችሁን ናሂን እባክህ ወደ ራስህ ተመልሰህ እባክህ ውብዬን ከልብ ይቅርታ ጠይቃት። ወደ ቀደሙ ወደሚያስቀናው ፍቅራችሁ ተመለሱ። ውብዬም እባክሽ ይሄን ያህል አትጨክኝበት ላሳለፋችሁ አሪፍ የፍቅር ጊዜ ብለሽ እና ለቤተሰብ ለሁላችንም እባካችሁ ቆም ብላችሁ አስቡ። እኔም ብቻ እንዴት ነው እነፈለም እነማሙ በጣም ተጨናንቀዋል በዚህ ጉዳይ። የእናንተን ሰላም ነው ሁሉም ሰው የሚፈልገው እና እባካችሁ በቃ ወደ ቀድሞ ነገር ተመለሱ። ልጆቻችሁንም ቤተሰብ አልባ አታድርጉ እባካችሁ። ሰው ያልጨረስክም ቶሎ በል። ጎዳና